የኢትዮጵያ ድራማዎች ለምን ይቋረጣሉ? ፓርት 2 ላይ ነው ያለ ነው። ዛሬ ደግሞ መቼታቸውን አሜሪካ ያደረጉ ነገር ግን ለኢትዮጵያ ኦዲየንስ የሚቀርቡ ድራማዎችን እንመለከታለን። ያው የመጀመሪያውና ግንባር ቀደሙ የምንለው ሰንሰለት ድራማ ነው። ያው በወቅቱ የመጀመሪያው ከአሜሪካ ተቀርጾ ለኢትዮጵያ ኦዲየንስ የሚቀርብ ድራማ ተብሏል እና ሰንሰለት ነው። ያው የተቋረጠበት ምክንያት አክቹዋሊ እናውቃለን። በኮቪድ ምክንያት ነው የተቋረጠው ተብሏል። ግን ያው ከዛ በኋላም መቅረጽ ይቻል ነበረ። ኤኒዌይስ ግን ያው እዛ ከድራማው የተማርነው ነገር ያው ምዕራፍ 1 እና ምዕራፍ 2 ተጠናቋል መሰለኝ አይ ቲንክ። እና ያው የተረዳነው ነገር ምንድን ነው ከድራማው አንደኛ በጣም ስደት ምንም እንኳን አሜሪካ ቢሆንም ስደት ትንሽም ቢሆን ፊል እናደርገዋለን እንደው ከቤታችን እንደወጣን ምናምን። ግን ድራማው ያን ያህል በጣም ይሄ ቱ ዘ ፖይንት ምናምን አይደለም፣ የሚያጓጓው ምናምን አይደለም። አክቹዋሊ ግን ቀረጻዎቹ ደስ ይላሉ፣ ሰዎቹም ደስ ይላሉ። አሜሪካ ስለሚኖሩ መሰለኝ ደስ ይላሉ። ተዋናዮቹም በጣም ብዙ ተዋናይ ነው ግን ያለው ግን ደስ ይላል። እና እኔ በጣም ያስቀኝ አቶ በላቸው ነው። ቆይ ይሄ ስጋ የሚሸጡ ሰው ስሙ ጠፋብኝ። ወይኔ በላቸው ብሏል። አሁን አስታወስኩት ስሙን። በላቸው አልኩኛውን ጣሰው ነው ስሙ። ሁለተኛው ደግሞ አርቲስት ቲቪ ላይ የሚተላለፍ የነበረው ለመምት የተሰኘ ድራማ ነው። እንግዲህ መቼቱን አሜሪካ አድርጎ ለኢትዮጵያ ኦዲየንስ ከሚቀርቡ ድራማዎች መካከል አንዱ ነበረ፣ ተቋርጧል።